የትዝታው ጉዳይ ይመለከተኛል። ለምን ብትሉኝ በጌታ በኢየሱስ ክርስቶስ ወንድሜ ስለሆነ እፎይን አስታወስኩ። የቁርአንን ጉድ ሲዘረግፈው ሙስሊሞች ይገደል ሲሉ ኦርቶዶክስ ሸሻጊ፣ ተከራካሪ፣ ደባቂ ነበረች። ዛሬ የራሷ ጉድ ሲዘረገፍ ጦሩን ይዘው ተነሱ። ለህግ ይቅረብልን አሉ። ትዝታው እኮ የፖለቲካ አክቲቪስት አይደለም። ይታሰርልን፣ ይያዝልን፣ በህግ ይጠየቅልን። እኔ እኮ ኦርቶዶክሶች እናንተ እግዚአብሔር መስሎ የምታገለግሉት የሰማያዊ እንዴት ነው በምድር ህግ ይጠየቅልን፣ ይታሰርልን፣ ይወገርልን የምትሉት እንደ ፖለቲካ አክቲቪስት? የክርስቶስ የሆኑትን ማሳደድ፣ ማስፈራራት፣ መሳደብ፣ መታገል ያው የማስራ እንደሆን ታውቃላችሁ። የጨለማ ስራ ነው። ትዝታ ወንድሜ፣ ወንድም ዓለም እንኳን ደስ አለህ። ለምን ብትለኝ የጳውሎስ ጣፍንታ ደረሰክ። ለወንጌል መሳደድ ማረጋችን ነው። በግ የቀበሩትን 15 ጽላት ለሙስሊም የሸጡትን ትድናለህ ያሉ አፈር የሚያበሉትን ድንጋይ የሚያሸክሙትን ሴቶችን የሚያሰቃዩትን አታስሩ። ለዚህ ነው ኦርቶዶክስ የክርስቶስ ተቃዋሚ ናት የምንለው በምክንያት። ኦርቶዶክስ በትክክል የክርስቶስ የሆኑትን ትቃወማለች። እውነተኛ ወንጌል ትቃወማለች። ክርስቶስም ይገልጡትን ትቃወማለች። ትዝታው እናንተው በጥቁርና በቀይ ቀለም የጻፋችሁትን ነው ሲያነብ የከረመው። ጌታ ይባርከው ትዝታው፣ እንደው ጌታ ይባርክ። በእውነት እኔ በጣም ነው እግዚአብሔር አንተን ከዛ ከጨለማ አውጥቶ ለራሱ ስራ ስለመረጠ ላንተ በጣም እኔ ትልቅ ክብር አለኝ። ተባረክ ወንድም አለ። የጻፋችሁትና ያነበበው በየደብሩ የሚሰራውን የቄሶች የጥንቆላና የድግምት የጨለማ ስራ ነው ሲያጋልጥ የነበረው። ካይምሮ ፈጥሮ አይደለም፣ ስም ለማጥፋትም አይደለም። ይልቅስ እዛ የተሰገሰገውን የተጻፈውን የተቆለለውን አታስወግዱ። ሲሸከም የነበረውን ታቦት ብላችሁ ህዝቡን ጎንበስ ቀና የምታደርጉበትን የምታሰግዱበትን ነው መክተፊያ ያለው። አይቶታል። መክተፊያውን ራሱ አይቶታል። ሰው ያየውን እኮ ከተናገረ ውሸታም አይባልም። ሊወገርም ሊሰቀልም አይቻልም። ይሄ የማን ስራ ነው ብትሉ የዓለም ስራ፣ የጨለማ ስራ። መክተፊያ ያለው መክተፊያ ካልሆነ ደግሞ ታቦቱን ገልጣችሁ አሳዩንና እኛ ውሸታሞች እንሁን። ትዝታ እስቲ ውሸታም ይሁን፣ ታቦቱን እስቲ ውሸት ነው ይሄንን ነው መክተፊያ የሚለው ብላችሁ ያንን የተሸፋፈነ ነገር አውጡና አሳዩ። በማቴዎስ 5:11 ላይ ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ ተብለናል። ዋጋችሁ በሰማያት ታላቅ ነውና ከእናንተ በፊት የነበሩትን ነቢያት እንዲሁ አሳደዋቸዋልና። እኔ ለትዝታው ደስ አለኝ። እኔ ለትዝታው ደስ አለኝ። በእውነት በጣም ደስ አለኝ። ራሳቸው ፈቃድ ጠይቀው መዳኔን ማመን ተስኗቸው የበራውን አይኔን ማዳኑን አውጄ ከምኩራብ ያስወጡኝ የማይጥለው ንጉሥ ኢየሱስ